የአገው ስልጣኔ አሻራ ለትውልድ አደራ በሚል መሪ ቃል እንግዲህ አድዋ 00 ነው የምንገኘው። ውድ ተመልካቾቻችን በጣም ፕሮግራሙ ሞቅ ደመቅ እያለ ነው የሚገኘው። እንግዲህ በጣም ብዙ አርቲስቶች ተገኝተዋል እዚህ ፕሮግራም ላይ ማለት ነው። ብዙ ሙዚቀኞች እንዲሁም ደግሞ የተለያዩ ሰዎች በዓሉን እያከበሩ ይገኛሉ። ውድ ተመልካቾቻችን እንግዲህ እዚህ በዛሬው ቀን ማለት ነው የተለያዩ ትዕይንቶች እየታዩ ይገኛሉ ማለት ነው። ውድ ተመልካቾቻችን ደመቅ ያለ ፕሮግራም ነው እየተከናወነ ያለው። እንግዲህ ይሄ ባህል አይደለም ለኢትዮጵያውያን ለዓለም በማስፋፋት እንዲሁም ፈረንጆች ራሱ ብዙዎች ተገኝተዋል እዚህ ፕሮግራም ላይ ማለት ነው። እንግዲህ ይሄ ፕሮግራም ስናከብር ሁላችንም ሀገራችን ምን አይነት የባህል አላት የሚለውን ነገር ብዙዎቻችን የምንረዳበት ነው ማለት ነው እያንዳንዳችንና በጣም ደስ የሚል ፕሮግራም እያሳለፍን እንገኛለን። እንግዲህ ተመልካቾቼ እዚህ ፕሮግራም ላይ የሚገኙ የተለያዩ ሰዎችን አለፍ አለፍ እያልኩኝ ስለለበሱት ልብስ እንዲሁም ደግሞ ስለያዙት ስለ እቃዎቹ ስለ ማቴሪያሉ እጠይቃለሁ ማለት ነው። እንግዲህ ምንድነው ትርጉሙ? እያንዳንዳቸው የለበሱት ልብስ ትርጉም አለውና ያ ልብሳቸው ምንድነው ትርጉሙ? የያዙት ማቴሪያልስ ምንድነው? ለምን ያዙት? በነገራችሁ ላይ በምክንያት ነው የያዙት። እንዲሁም ደግሞ ትልልቅ ተጋብዘው የመጡ እንግዶችን አባቶችን እናቶችን እጠይቃለሁ ማለት ነው። እንግዲህ ፕሮግራሙ ፍጻሜ ጋር አብራችሁን ተቆዩ ዘንድ እጋበዝ። አንቺ ደግሞ በጣም ለየት ይላል አለባበስ። አዎ እኔ ምንድነው ወጣቶችን ወክዬ የቁንጅና ውድድር ተወዳዳሪ ነኝ። አይ አጠቃላይ አለባበሴ ምንድነው የቁንጅና ውድድር ይሄ ጋቢ ነው። አዎ ጋቢ ነው ይሄ። አዎ ይሄ ነጠላው የቀሚስ የራሱ የሆነ ነጠላ ነው። ቀሚስ አለው። ይኸው የለበስኩት ግጥም ነው። እነኚህ ሲያስሻቸው አጠቃላይ እነኚህ ማቴሪያሎች እዚህ ደግሞ የሙሽራ እቃዎች ናቸው። የሙሽራ እስኪ ስማቸውን አንድ ባንድ እስኪ። እቺኛዋ ምን ትባላለች? እቺኛዋ እቺ እቀመር ትባላለች። ወይም ደግሞ ረቆመር ወይን ቀመር ትባላለች። እቺኛይቱ ደግሞ ወስከምቤ ወይም ደግሞ ወስከምቤ ትባላለች በአማርኛ። ጻብልቆ እንላታለን ባገውኛ። እቺኛይቱ ደግሞ ለክሽም እንላታለን ባገውኛ። በአማርኛ ደግሞ ቅል ትባላለች። እቺኛዋ እቺ ለምን መያዣነት ነው የምታገለግለው? እቺኛይቱን አሁን እኔ ያስኳት ቂቤ መያዣ ስለሌለኝ ቂቤ ውስጡ ላይ ቂቤ ነው ያስኩበት። ቂቤ ነው ያስኩበት። እቺ ጋር ደግሞ የሙሽራ እቃ ውስጡ ላይ የሙሽራ እቃዎች ነው ያስኩት። መዋቢያ ምናምን ሊሆን ይችላል። ሽቶ፣ ቅመማ ቅመሞች፣ መስታወት ነገሮችን ሁሉ ማለት ነው። በጣም እያስተዋወቅሽ ነው ያለሽው። ከጀርባሽ ምንድነው ያዝሽው? ደግሞ ምንድነው አገልግል ነው። የምግብ መያዣ አገልግል ናት። አጠቃላይ ያረግሻቸው ነገሮች የሙሽራ መገለጫዎች ናቸው። አዎ ይይዛሉ። ግን ምንድነው ሙሽራው ምሳሌ እንትሮች ቤተሰቦቿ ጋር ስትሄድ ምግብ አጥቅሳ ዳቦ አጥቅሳ የምትሄድበት ነች። እነዚህ ደግሞ የምትዋብባት ከክርስትና እናቷ ሊሆን ይችላል የሚሰጧት እቃዎች፣ ባሏም ሊሆን ይችላል ይዛቸው የሚመጣቸው ነገሮች እና እነዚህን አድርጋ ትሄዳለች እንግድነት ማለት ነው። በጣም ደስ ይላል። ይቅርታ ስምሽን ሳልጠይቅ። ስሜ ቃል ኪዳን ጣምቶ ይባላል። በጣም ደስ ይላል። እንኳን አደረሰሽ ማለት ፈልጋለሁ። ባህልን እንደዚህ ማስዋብ በተዋበ ሁኔታ ባህልን ማስተዋወቅ ትልቅ ነገር ነውና አንቺ ደግሞ ሞር የሚገልጸውን ነገር ነው ሙሉ ይዘሽ የመጣሽውና በጣም ደስ ብሎኛል። ለዛም ነው ሳይሽ በቃ ለየት ብሎሻል አለባበስሽ ምናምንና መልካም በዓል ማለት ፈልጋለሁ። እሺ አመሰግናለሁ። መልካም በዓል። እሺ ቴንክ ዩ። ስታምሩ በእውነት ስላገኘኋችሁ በጣም ደስ ብሎኛል። እንተዋወቅ እስኪ። ተስፋዬ ያረጋ። እሺ አመሰግናለሁ። እንዴት ነው ዛሬ በዓሉ? በዓል ያው እንደሚታየው ያው ሞቅ ደመቅ ያለ ነው። በዓላችንም እንግዲህ ከመጀመሪያው ተነስቶ ይሄ ታሪካዊና መሰረታዊ የሆኑ በዓሎች ናቸው። እነዚህ በዓሎችም ደግሞ ለሀገርም ለሁሉም ተጨማሪ ግብዓት ነው የሚሆኑና በጣም የተሻለ ነው። ደስ ይላል። በጣም ያምራል። አለባበሳችሁ በጣም የደመቀ ነው። ብዙ ነገር የሚገልጽ ነው። እዚህ ጋር ደግሞ አዳዲስ ነገር የፈረስ ጭራዎችንም ይሄ ጭራ ነው እንግዲህ በባህላችን በደንብ የምናውቀውና ሙሉ ኮፍያችሁ ሁሉ ነገር ነው የሚያምረውና እስኪ እንተዋወቅ። እሺ ትእዛዙ አብጆ እባላለሁ እና ይህን በዓል እኔ በጣም ደስ የሚለኝ ብዙ ጊዜን ተለያይቶ የቆየውን አገው አንድ ያደረግልን ያ የጎጃም አገውና የሰቆጣ አገው አንድ የሆነበት ታላቅ በዓል ነው። ለኔ በጣም ደስ ይላል። ከእንግዲህ ምን ቀጥሏለን? ይህን በዓል አጥብቀን በጭራሽ አሪፍ አድርገን ይዘዋለን ብዬ ገምተዋለሁ። በአዲስ አበባ ሲከበር ለመጀመሪያ ጊዜ ነው አይደል? መጀመሪያ ጊዜ ነው ይሄ። መጀመሪያ ማለት በዋግ ኽምራ አካባቢ ያሉ አገዎችና በጎጃም አካባቢ ያሉ አገዎች የተገናኙበት የመጀመሪያው መሆኑ ነው ለየት የሚያደርገው።
አዎ ያ ወገምራ ያለው አገውንና ጎጃም ያለው አገውን አንድ የሚያደርገን ባህል ይሄ ነው። ታላቁ ባህል የምንለው ይሄ ባህል ነው። ሌላው ባህል የአገው ፈረሰኛው ባህል ነበረን። ይሄ ሁለተኛ ባህል ነው አሁን የጀመርነው። ከእንግዲህ ምን እንቀጥለዋለን። የአገው ፈረስ በዋግምራ አካባቢ አይከበርም? አይከበርም። በአዲስ አበባና በአዊ ዞን ውስጥ ላይ ነው የሚከበር። እኔ ቤተሰቦችን ላይ አንድ ወንድሜ ያለኝ አዲስ አበባ ይባላል። ከዚህ ጋርም እንኳን አደረሰ ለታላቅ ባህሉ ለአሸንዳ በዓል እንኳን አደረሰ ለዋለሁ። እናቴ ሻሻ ይሉ ትባላለች። አዊ ዞን ላይ አንከሻ ወረዳ ትኖረዋለች። እንኳን አደረሰች ለዋለሁ። እንግዲህ እንኳን አደረሳችሁ ተብላችኋል። ይድረስ ብለናል። ሰላም ነው። እንኳን አብሮ አደረሰን። እሺ ስምን እስኪ እንታወቅ። ስሜ ስለሺ አስፈራው ይባላል። በዓሉ እንዴት ነው? በዓሉ በጣም በደመቀ ሁኔታ እየተከበረ ነው ያለው። በጣም ደስ ይላል። ያው የሻዳይ በዓል በተለያዩ ቦታዎች ይከበራል። በጣም ደስ ይላል። ያው አገዎች እንግዲህ የሚኖሩበት አካባቢ የተለያየ ቢሆንም ያው ሰቆጣ ያሉትም አገዎች ናቸው። አዊ ዞን ላይ ያሉትም አገዎች ናቸው። ቢሊየንስ ላይ ኤርትራ ላይ ያሉ ቅማንቶች አሉ። የተለያየ ቦታ ስላሉ ያው አገው በዓል ስለሆነ በደመቀ ሁኔታ እየተከበረ ነው በዚህ ሰዓት ያለው። ያው እንግዲህ ይሄ ሙሉ የአገው ባህልን የሚገልጽ አለባበስ ነው። ኮፍያው፣ ዘንጓ ያው ዘንጉ ምንድነው መሳሪያ ምናምን ትተን ሰላም ሀገራችን በዘንግ መምራት ነው። በመሳሪያ በነፍጥ ሳይሆን በዘንግ በሰላማዊ ሁኔታ እንምራ፣ ሰላማዊ ሀገራችን ሰላም ይሁን የሚለው ምሳሌ ነው ዘንግ የሚገልጸው። ስለዚህ እቺ ዘንግ የሰላም ምልክት ናት። ዋው በጣም ደስ ይላል። ከማንሳት በሰላም በሀገራችን ሰላም ይስፈን፣ በሰላም መግዛትን የመሰለ አገው ማለት 333 ዓመት ኢትዮጵያን ያስተዳደረ ነባር አገው ዳይነስቲ የሚባል እንግዲህ ከላሊበላ እስከ ገብረ ማርያም ድረስ ብዙ ዓመት የገዙ 333 ዓመት የገዙ ቤተ መንግስትንም ቤተ ክህነትንም ያስተዳደሩ አባቶች ናቸው። ዋክሹም ተብለው ብዙ ታሪክ ያለው ነው ማለት ነው። በጣም ብዙ ታሪክ ነው ያለው። መጀመሪያ ህንፃን ከመሬት ታች አንስቶ ወደ ላይ መገንባትን መጀመሪያ ኢትዮጵያ የሚያስተማረው አገው ህዝብ ነው። በጣም ደስ ይላል። አመሰግናለሁ። እስኪ እዚህ ጋር በመጨረሻ አንተን ማለት የምፈልገው ቤተሰቦቼን ባገውኛ እንኳን አደረሳችሁ እንድትል። እንኳን አብሮ ተምጽኦስ እንኳን አብሮ ተምጽኦስ እንኳን አደረሳችሁ ማለት ነው። እንኳን አብሮ አደረሰ እንኳን አብሮ አደረሰን ማለት ቤተሰቦቹ። በጣም አመሰግናለሁ። እንግዲህ መሪ ቃሉን አንድ ሰው የሚልልኝ መሪ ቃል የአገው እዛ ጋር የተጻፈው የዛሬ መሪ ቃሉ ሻጋይ የአገው ስልጣኔ ለትውልድ አደራ በጣም ቆንጆ። በጣም አመሰግናለሁ። መልካም በዓል ብያለሁ። ቴንክ ዩ። እንግዲህ እንፈልጋለን ጥር ላይም አገው ፈረሰኞች ማህበረሰብ ስለሚከበር አዎ ይከበራል። በዚያ ሰዓት እንፈልጋለን። በጣም ጥሩ እንገኛለን እኛ። አመሰግናለሁ። መልካም በዓል ይሁንላችሁ። ቴንክ ዩ። እንኳን አደረሰ። እንኳን አብሮ አደረሰን። እንኳን አደረሰው። እንኳን አብሮ አደረሰን። እሺ እንግዲህ ዛሬ እዚህ የሻደይ የአገው ስልጣኔ አሻራ ለትውልድ አደራ በሚል መሪ ቃል ይከበራልና በዚህ በአድዋ እንገኛለን ሁላችንም ማለት ነው። እንግዲህ በዓሉን ልናከብር እናንተ ሞቅ ደመቅ ብላችሁ አምሮባችሁ ተገኝታችኋልና አለባበሳችሁ በጣም ነው የሚያምረው። እናመሰግናለን። ያው እንግዲህ በአመት አንድ የምናከብረው በዓል ስለሆነ በዚህ አምረና ደምቀን ያው እንግዲህ ባህላችን እኛ ያለነው ትውልድ ለቀጣዩ ትውልድ የምናስተላልፍበትን አሻራ ጥለን ለማለፍ በዚህ መንገድ ተገኝተናል ማለት ነው። በጣም ያምራል። እውነት ለመናገር በጣም ነው የሚያምረው። እንግዲህ ያው ስምህን እንተዋወቅ። ስሜ ታደሰ ባየ ይባላል። ታደሰ ባየ፣ እንግዲህ ዛሬ በዋናነት የተገኘህበትን ምክንያት እስኪ ያው ግልጽ ቢሆንም እስኪ ለምንድን ነው ዛሬ እዚህ የተገኘ? ዛሬ እዚህ የተገኘ ነው እንግዲህ ነሐሴ 16 እና 17 ሻደይ በሰቆጣ ሻደይ ይባላል። ሻደይ የሚባለው የሴቶች የነጻነት ቀን ከመሆኑም አንጻር በአመት አንድ የምናከብረው በዓላችን ስለሆነ ያ እሱን ደግሞ በዚች በአዲስ አበባ በመዲናዋ ከተማ በአድዋ 00 ላይ ተገኝተናል ማለት ነው። ሻደይ በዓላችን ለማክበር ነው በዚህ መንገድ የተገኘ ነው። የሚገልጸው ይሄ ልብስ ሞር የሰቆጣን አካባቢ ነው ያልከኝ መሰለኝ አይደል? ይሄ ሰቆጣ ነው። አለባበሳችን ሰቆጣ ነው። ሶራ ልብስ ይባላል። በጣም ያምራል። በነገርህ ላይ ዱላ ከስር ያረከው ጫማ እንዲሁም ደግሞ እስኪ ቆዳህንም እኔ በጣም ነው የሚያምረው ቆዳው ራሱና እስኪ ስለ ቆዳው አንዳንድ ነገር በለን እዚህ ጋር ስላረከው። እሺ ያው ይሄ ቦርሳ ነው። ከቆዳ ነው የሚሰራው። ብዙ ጊዜ የምንጠቀመው ለምግብ አገልግሎት ነው። ምግብ
አለ። ጽሁፍ አለው። ጽሁፍ አለው። ዋግ ህምራ ማለት ያው የሰቆጣ ያው የምትወከለው በዋግ ህምራ ነው። የእሷ ስም ነው። አሻራውም ባህሉም ስሪቱም ከዛ ባህል የሚመጣ ነው። ለምግብ አገልግሎት ቋጥረ የምንሄድባት ሻንጣ ናት። በዛውም ባህላችን ውበታችን እስከሆነ ድረስ ድምቀት ናት። ይሄ ቆዳ ከየትኛው እንስሳ ነው የሚዘጋጀው? ይሄ ቆዳ እንግዲህ እንደምታዩት ከፍየል ቆዳና ከበግ ቆዳ ይሰራል። ያው ብዙ ያለፋል። ምክንያቱም ይሄ የምንለብሰው አንደኛ በመንገድ ላይ እንተኛበታለን። መንገድ ጉዞ በምንሄድ በረሃ ላይ ባለን ጉዞ ስናደርግ እንተኛበታለን። የተለያዩ ነገሮች ዝናብ ሲመጣ እንጠለልበታለን። ዝናብ ለዝናብ መከለያም ይጠቅማል ማለት ነው። ለዝናብ መከለያም ይጠቅማል። በጣም አሪፍ፣ በጣም ያምራል። እንዲሁም ደግሞ አንድ ነገር ስለዚህ ቆዳ ሰምቻለሁ። በእንትን አካባቢ አሁን ወሎ አካባቢ አሁን ባልከኝ ቦታ ጅራፍ ምናምን ይገረፋል እና ለሱ መከላከያም ይሆናል ሲባል ሰምቻለሁ። እውነት ነው? ያው እሱ ትክክል ነሽ። ለጅራፍ መከላከያ የሚሆነው ምንድነው? አንደኛ ህመምን ይቀንሳል። ሰውነታችን እንዲ ጅራፍ በምንማታ ሰዓት ይከላከላል። ሰውነታችን አያገኝም። እንደ ጋሻ እንጠቀመዋለን። አመሰግናለሁ። መልካም በዓል ብያለሁ። እንኳን አደረሳችሁ። እንኳን አደረሰን። ሁላችንን እንኳን አብሮ አደረሰን። እስኪ እንተዋወቅ። አስማማው በለው ወይም ከስከሲምባሱ ማያዊ እባላለሁ። እንኳን አደረሰ። እንዴት ነው ዛሬ ሞቅ ብላችሁ አምሮባችሁ ደምቃችሁን የመጣችሁትና እንዴት ነው በዓሉ? በዓሉ በጣም ቆንጆ ነው። ያው ጥንታዊውን የአገውን ስልጣኔ የዛጉዌን ስርወ መንግስት ከሲወርድ ሲዋረድ የመጣውን የሻደይ አሸንዳ ሶሎል በዓልን ለሚቀጥለው ትውልድ ቱባ ባህልነቱን እንደተጠበቀ ለማስተላለፍ ነው እዚህ አዲስ አበባ ተሰባስበን። እኛ ጎጃም ውስጥ የምንኖር አገዎች ነን። እነሱ ደግሞ ዋግ ኽምራ፣ ሰቆጣ፣ ላሊበላን ጨምሮ እዛ የሚኖሩት ዛሬ ይኸው አንድ ላይ ተገናኝተን ባህሉን ወግና ስርዓቱን ቱባነቱን ጠብቆ እንዲተላለፍ ለትውልድ ቀጥታ የምታየውን ትክክለኛውን ትዕይንት ወይም ኢቨንት እዚህ እያሳየን ነው የምንገኘው። በጣም ቆንጆ ነው፣ እያየው ነው ባህሉና በጣም ድምቅ ብሏል፣ አምሮባችኋልና የክብር እንግዶች ነው የምትመስሉ ሁኔታችሁ ሳያችሁ። አዎ ሁላችንም እዚህ ብዙ አርቲስቶች አለን፣ ብዙዎቻችን አለን። እንግዲህ የምታየው እነ መኳንንት፣ እነ ይግዛው፣ እነ መቤት፣ እነ ካሶች፣ እነ ብርቱካን፣ ብዙዎቻችን እነ ልብስ ነው፣ ሌሎችም አለን፣ እነ ቴዲ። ሁላችንም የክብር እንግዶች ሆነን ነው ተካብዘን ያለ። ታምራላችሁ። ስላገኘኋችሁ ደስ ብሎኛል። እንኳን አደረሰሽ። እንኳን አብራ አደረሰን። በጣም አምሮብሻል። ያረግሻቸው ጌጣጌጦች ሙሉ በጣም ነው የሚያምሩት። አመሰግናለሁ። ዛሬ ደግሞ ለየት ያለው ካንቺ ያየሁት ነገር ይሄንን ነው ጥላውንና በጣም ነው የወደድኩት። እስኪ ስለዚህ ነገር የተወሰነ ነገር በይ። ያው ትላችን ያገው ትላ ነው። አንድ ሴት የትም ቦታ ለድርም ሆነ የትም ቦታ ስትሄድ ይዛበት የምትሄድ ከፀሐይ ከዝናብ ትከላከላለች እና ከዝናብ ይከላከላል። አዎ ኃይለኛ ዝናብ ካልመጣ ይከላከላል። አዎ ኃይለኛ በጣም ውበት አለው። አዎ በጣም ተምራለች። ያገው መገለጫችን ናት። በትክክል ያው ሲጨፈርም ብዙ ጊዜ እሷ ተይዛ ነው። አዎ ተይዛ ነው። እንግዲህ ትላ ከመጀመሪያ መሰረቱ የመጣ ከዚህ መሰረት አድርጎ ነውና ለመጀመሪያ ጊዜ ትላውን መሰረቱን ያስተዋወቀ ማለትም አገው። በጣም አመሰግናለሁ። መልካም በዓል ማለት ፈልጋለሁ። እህቴን እንግዲህ ያው መድረክ ላይ አይቻላለሁ። እንኳን አደረሰሽ ማለት ፈልጋለሁ። እንኳን አደረሰሽ ሳልን ማለፍ አልፈልግም። እሺ አመሰግናለሁ። እንኳን አብሮ አደረሰን። እንግዲህ ያው ካንቺ እስኪ ብዙ ነገሮችን ስለ ባህሉ አጠቃላይ ስለ ሙዚቃው መድረክ ላይ ብዙ ነገሮችን ያው በደማቅ ሁኔታ ሻደይን ስታደምቂው የነበረ አንቺ ነሽና እስኪ ስለዛ ነገር የተወሰነ ነገር አጠቃላይ ስለ በዓሉ። ያው ባህላችን ዛሬ የሚከበረው ያው አጠቃላይ በዓሉ በአድዋ ዞሮ ዞሮ የምናከብረው በበለጠ ሰቆጣ ይከበራል። ከሰቆጣ ነው የመጣሁት። ባህሉንም ዋናውም ለማንጸባረቅና ሁሉም እንዲያውቀው ባህላችን በደንብ ጎልቶ እንዲወጣ ነው እዚህ ማክበራችን ምክንያቱ ማለት ነው። እና ያው ደስ ይላል። ዞሮ ዞሮ በዚህ መገኘታችን በአዲስ አበባ ላይ ማክበራችንም ትልቅ ደስታ ተሰምቶኛል። አጋጣሚ ነው አላጠናንም፣ ዝም ብለን ያቀረብነው ባህል ስለሆነ የግዴታ ጥናት አያስፈልገውም እና አብሮሽ ያደገ ስለሆነ ይህም ባህል በማክበራችን ሻደይን በማቅረባችን ደስ ብሎናል ነው የምለው። በደንብ ያው ባህሉን መስፋፋት በዚሁ መልኩ በደንብ ይስፋፋል ማለት ነው። በዚሁ አጋጣሚ በጣም አመሰግናለሁ። እንግዲህ አመሰግናለሁ። መልካም በዓል ማለት ፈልጋለሁ። እንዴት ነሽ? እንኳን አብሮ አደረሰን። ቴንኪው አመሰግናለሁ። እንዴት ነው በዓሉ? በዓሉ እንግዲህ በአዲስ አበባ የመጀመሪያ ጊዜ ነው ሻደይን ስናከብር። በጣም ነው ደስ የሚለው። እንደምታየው በጣም ደማቅ ጨዋታ ነው እና ደስ ይላል።
በጣም ቆንጆ አለባበስሽ በጣም ያምራል። እስኪ ስለዚህች ነገር ትንሽ ስለ ቄጠማው። ኦኬ ቄጠማው እንግዲህ ሻደይ በመባል ነው የሚታወቀው። ሻደይ ማለት የዚህ ስም ነው። ሻደይ አስረን የምንጫወትበት። አዎ አሁን ሻደይ ይሄ ወንዝ ለምሳሌ ነሐሴ 16 ነው በእኛ ሻደይ የሚታወቀውና ነሐሴ 15 ላይ ተራራ ሂደን ሴቶች ተሰብስበን ተጠራርተን ሻደይ ቆርጠን እንመጣና ከዛ ማታ ላይ ሰርተነው እናድራለን። እንደዚህ እንደምታዩ አዎ ተተብትበው ያድራል። በጣም ያምራል። ይታሰራል። ከዛ በኋላ ቅዳሜ ጠዋት ወይም በዓሉ በሚሆንበት ሰዓት ጠዋት ሻደያችንን እንታጠቅና እንወጣለን ማለት ነው ሴቶች። ስለዚህ ሻደይ ማለት የዚህ ቄጠማ ስም ነው ማለት ነው። በብዛት የበዓሉ የዚህ ቄጠማውም ስም ነው ማለት ነው። በጣም ቆንጆ አመሰግናለሁ። መልካም በዓል ማለት ፈልጋለሁ። ሙሉ ነገር እሺ። መልካም በዓል። ቴንክ ዩ። ወደዛ ድምፁ ይገባብኛል ብዬ
እናመሰግናለን። ሞቅ ያለ ሞራል ስጧቸው። ሞራል ስጡልን። በያሉበት ባካችሁ ሞቅ ያለ ሞራል ያስፈልጋቸዋል።